ግፊትን ለማውረድ እንዴት ነው የምንጠቀመው? አንድ ግፊት እየጨመረ ነው የምንለው መቼ? ስለዚህ እየወረደ ይመጣል፣ ምንም ጥያቄ የለም። ይወርዳል፣ ጥያቄ የለም። ይወርዳል። ስለዚህ አንድ ግፊት ጨምሯል ወይስ ቀንሷል የሚለውን የምናወዳደረው የደም ግፊታችሁን እየተቆጣጠራችሁ ነው? የደም ግፊታችሁን እየተቆጣጠራችሁ ነው? የደም ግፊትን ለመቆጣጠር በርካታ መንገዶችን መጠቀም የግድ ያስፈልጋል። የደም ግፊታቸውን አንዳንድ ሰዎች በስፖርት የደም ግፊታቸውን ሊቆጣጠሩ እንደሚችሉ ይናገራሉ። ደግሞም አዎ ይቻላል። ግን ምንድነው ምን አይነት ስፖርት ነው የምሰራው የሚለውን ትኩረት መስጠት የግድ ያስፈልጋል። ሌላው ደግሞ አንዳንድ ሰዎች ደም ግፊታቸው ከፍ በሚልበት ጊዜ አይ አትብላ የተባልኩትን ስለበላሁ ነው፣ ብላ የተባልኩትን ስላልበላሁ ነው የሚል ሰዎችን ያቀርባሉ። እሱ አስተዋጽኦ ሊያደርግ ይችላል፣ ግን እንደ ዋነኛ ሰበብ ግን ሊሆን አይችልም። ሌላው ደግሞ ደም ግፊቴ ከፍ ያለው ስለተበሳጨሁ ነው የሚሉ ሰዎች አሉ። አዎ ብስጭት የደም ግፊትን ከፍ ለማድረግ አስተዋጽኦ ያደርጋል። ቢሆንም ግን ይህ እንደ ሰበብ ሊቆጠር አይገባውም። አንዲት ሴት ከንግድ ጋር በተያያዘ ችግር ገጥሟት ነበርና በዛን ቀን በጣም ስለተበሳጨሁኝ ማጅራቴን በጣም ጨምድዶኛል፣ ስለዚህ ግፊቴ በጣም ከፍ ብሏል ያለ ይመስለኛል፣ ስለዚህ ይለካልኝ ብላ ነበረ። አዎ እውነቱም የተወሰነ ከፍ ብሏል። ቢሆንም ግን ያን ያህል እሷ እንዳሰበችው ያህል በጣም ከፍ ያለ አልነበረም። ወዲያው ለመታረምም ቶሎ ነው የወረደው። ስለዚህ ሰበብ አድርገን ልንወስደው አንችልም ማለት ነው። አስተዋጽኦ ያደርጋል፣ ግን እንደ ሰበብ ሆኖ ሊቀርብ አይችልም። ለምን? ጊዜው እንደምናየው ነውና የሚያበሳጩ ነገሮች፣ የሚያስጨንቁ ነገሮች በጣም ብዙ ነገሮች አሉ። ግን እነዚህ የሚያስጨንቁና የሚያበሳጩ ነገሮች ስላሉ ግፊት እንደ ወጣ ሳይወርድ ይቀራል ብሎ ማሰብ ግን ልክ አይሆንም ማለት ነው። ስለዚህ በማንኛውም ሁኔታ ውስጥ ብንሆን ግፊት እየወረደ መምጣት ይኖርበታል። ሌላው ደግሞ ትልቅ ሰው ስለሆንኩኝ እድሜ ስለገፋ ስላረጀሁኝ ነው ግፊቱ የመጣው። ስለዚህ ያው አይወርድም፣ እድሜ ልክ ያው በመድኃኒት ይቀጥላሉ። ይህ ሊሆን አይችልም። ለምን? በተቻለ መጠን የሚወርድበት ሁኔታዎች አሉ፣ መውረድ ደግሞ አለበት። ብዙ የወረደላቸውና መድኃኒታቸውን እስከ ማቋረጥ ድረስ የደረሱ ሰዎች አሉ። አንዳንድ ሰዎች ደግሞ መድኃኒት ቶሎ የተወሰነ ግፊታቸው ሲወርድላቸው መድኃኒቱን ለማቋረጥ ቶሎ ይቸኩላሉ። ይሄ ልክ አይሆንም። ለምን? ዋናው ትኩረት መሰጠት ያለበት ግፊቱ ላይ ነው ትኩረት መሰጠት ያለበት እንጂ መድኃኒቱ ላይ አይደለም። ስለዚህ ግፊቱ እስከወረደ ድረስ መድኃኒቱ ራሱ እየቀነሰ በመምጣት ሊቋረጥ ይችላል። ይህ ከሐኪሙ ጋራ መድኃኒቱን ያስጀመረው ሐኪም የሚወስነው ይሆናል ማለት ነው። ግፊቱ እስከወረደ ድረስ የግድ መድኃኒት እንዲቀጥል የሚደረግበት ሁኔታ ስለማይኖር ማለት ነው። ሌላው ግፊት ቶሎ እንደሚከፈል ዕዳ ነው። በየወሩ የምንከፍለው ዕዳ ካለ ያንን ዕዳ ቶሎ በየጊዜው የምንከፍል ከሆነ አይጠራቀምብንም አይደለ? ግን አንዱን ወር መክፈል አቅቶን ሁለተኛው ወር ከመጣ ሁለተኛውን ወር መክፈል አቅቶን ሶስተኛው ወር ከመጣ ለመክፈል እንደምንቸገረው ግፊትም እንደዚሁ ነው። ችላ ባልነው ቁጥር ራሱን እያጠናከረ ይመጣል። የደም ግፊት በአንድ ጊዜ ብቻ አይደለም መለካት ያለበት፣ በተደጋጋሚ መለካት ይኖርበታል። ለምሳሌ ዛሬ አንድ ሰው ቢመጣ ገና እንደመጣ የመጀመሪያው ቁጥር ስንት ነው? እሱ መመዝገብ የመጀመሪያው ይመዘገባል። ከዛ ለማውረድ ይሰራና መጨረሻ ላይ ሲወረደው ትንሹ ቁጥር ስንት ነው? ስለዚህ የመጀመሪያው ትልቁ ቁጥርና እንደገና ደግሞ መጨረሻ ላይ ልኬቱ ሲያበቃ ወይ ደግሞ ስራው ሲያበቃ የመጨረሻው ልኬት ስንት ነው? ሁለቱ ይመዘገባል ማለት ነው። በተደጋጋሚ ተለክቶ ማለት ነው። ስለዚህ የዛሬው ልኬት የመጀመሪያው አሁን ትናንት በተለቀቀው ቪዲዮ ላይ የመጀመሪያ ልኬቷ 153/97 ነው። ስንለያይ ደግሞ 116/71 ነው። ስለዚህ ዝቅተኛው ከፍተኛውም ይመዘገባል ማለት ነው። ለምን? ለነገ ስለሚያገለግለን ማለት ነው። ነገ ስንለካ በተከታታይ ቀን ላይሆን ይችላል። በሚቀጥለው ለመለካት ስንፈልግ አሁንም የመጀመሪያው ልኬት ስንት ነው? የመጀመሪያውን ለካለን። አሁንም መጨረሻ ላይ ስንጨርስ ደግሞ አሁንም ስንት ነው? እሱን እንለካለን ማለት ነው። ስለዚህ አንድ ግፊት ጨምሯል ወይስ ቀንሷል የሚለውን የምናወዳደረው የትላንትናውን መጀመሪያ ከዛሬው መጀመሪያ ጋር ነው። የትላንትናውን መጨረሻ ከዛሬው መጨረሻ ጋር ነው የምናወዳድረው ማለት ነው። ለምሳሌ የትላንትናው መጀመሪያ 153/97
ከሆነ የዛሬው ልኬት ደግሞ 148 በ84 ቢሆን ስለዚህ አሁን የመጀመሪያውን እናወዳድረዋለን። የመጀመሪያው 153 በ97 ነበረ። የዛሬው ደግሞ 148 በ84 ሆኗል። ስለዚህ ምን አድርጓል ብለን እንወስዳለን? ቀንሷል ብለን እንወስዳለን። ቀንሷል። አሁን የተለያየ ነው። 116 በ71 ነው የተለያየ ነው። 116 በ71 ዛሬ ላይ አንጠብቀው ለምን ሁሉ ጊዜ ከፍ ዝቅ የሚሉ ባህሪዎች ስላሉት ማለት ነው። የዛሬን መጀመሪያ ከባለፈው መጀመሪያ ጋር የዛሬን መጨረሻ ደግሞ ከባለፈው መጨረሻ ጋር እናወዳድረዋለን ማለት ነው። በዚህ መንገድ ነው ግፊቱ እየወረደ የተስተካከለ ከፍ ዝቅ እያለ ግን እየወረደ እንዲሄድ ይደረጋል ማለት ነው እንጂ የዛሬ ዝቅተኛው ለምሳሌ 116 በ71 ነገ ልክ 116 በ71 ወይም 120 በ80 አድርገን ልንጠብቀው አይገባም ማለት ነው። ሁሉ ጊዜ ይወርዳል። ከዛስ ምን እየሆነ የሚመጣው? እየወረደ መጨረሻ ለምን ግፊት የአንድ ነገር ብቻ ውጤት አይደለም። የበርካታ የሰውነታችን ሁኔታዎች ውጤት ነው። ኩላሊታችን እንዴት ነው? ሌሎች የጤንነት ሁኔታዎቻችን እንዴት ናቸው? እነዚህ ነገሮች በሙሉ ግምት ውስጥ ስለሚያስገባ አኗኗራችንን ግምት ውስጥ ስለሚያስገባ ያለንበት ሁኔታ ግምት ውስጥ ስለሚያስገባ ሁኔታዎች ሁሉ ጊዜ የሚመኩት በአጠቃላይ በሰውነታችን ሁኔታ ላይ ስለሚሆን ማለት ነው። የትላንትናውን መጀመሪያ ከዛሬ መጀመሪያ ጋር የትላንትናውን መጨረሻ ከዛሬ መጨረሻ ጋር በማወዳደር እንሄዳለን ማለት ነው። ስለዚህ እየቀነሰ ነው ወይስ እየጨመረ የሚለውን ነገር ማየት። አሁን አንድ ግፊት እየጨመረ ነው የምንለው መቼ ነው? አሁን ያቺ 153 በ97 የሆነው በማግስቱ ስትመጣ 160 በ101 በ102 በ100 ቢሆን እየጨመረ ነው እንላለን። ያም ቢሆን ለማውረድ መስራት ነው አማራጭ። ስለዚህ እየወረደ ይመጣል፣ ምንም ጥያቄ የለም። ይወርዳል፣ ጥያቄ የለም። ይወርዳል፣ ይስተካከላል። ግን እንደየሁኔታው ነገሮችን ማስተካከል ያስፈልገናል ማለት ነው። እንዴት ነው የምንለካው? እስቲ ልኬታችንን እንይ። ግፊትን ለማውረድ እንዴት ነው የምንጠቀመው? ልክ በዚህ መንገድ ልክ እንደዚህ ይዘን ጭንቅላትን እናወዛውዘዋለን ማለት ነው። ስናወዛውዝ የምናወዛውዘው በቁጥር ነው። ቆም እናደርጋለን። አሁንም ቆም፣ አሁንም እናወዛውዛለን። ቆም፣ አሁንም እናወዛውዛለን። ቆም። በምናወዛውዝበት ጊዜ መመዘን የሚገባን ነገር ምንድን ነው? በምናወዛውዝበት ጊዜ መመዘን የሚገባን ነገር የጭንቅላት ቅለት እንዴት ነው? አንዳንድ ጭንቅላት በጣም ገለባ ይሆናል። በጣም ገለባ ይሆንና እንዴ ይህን ሰውነት የተሸከመ ይሄ ጭንቅላት ነው እስክንል ድረስ በጣም ገለባ ይሆናል። እሱን ማየት። እንደገና ደግሞ አንዳንድ ጊዜ ደግሞ ድንጋይ ይሆናል። በቃ ምንም ንቅንቅ አይልም። በቃ ግትር ብሎ ድንጋይ የሚሆንበት ሁኔታ አለ። አንዳንዴ ደግሞ በራሱ ጊዜ ይቆራረጣል። ልክ እንደዚህ በምናወዛውዝበት ጊዜ በሰላም የምንፈልገውን ቁጥር አይሄድልንም። ስለዚህ ምን ያደርጋል? በመሃል ላይ ስታክ ያደርጋል። ለምሳሌ 10 ቢሆን እንቆጥር የነበረው 4 ላይ 5 ላይ በራሱ ጊዜ ይቆማል ማለት ነው። ይቆራረጣል። በዚህ ጊዜም ቆም እናደርጋለን። እየተስተካከለ ይሄዳል። ግን ዛሬ እየተቆራረጠ መሆኑን ማስተዋል ይፈልጋል ማለት ነው። አንዳንዴ ደግሞ ምን ይሆናል? አሁንም እንደዚህ ቀጥ ብለን እየሄደ እያለ እንደዚህ ወደ ጎን የሚሄድ ነገር እናያለን። ልክ እንደዚህ እያወዛወዝን እያለ ይሰማናል እጃችን ላይ። ልክ አሁን አንድ ነገር ሲነካን ሲወጋን የሚለሰልስ ይሁን የሚጠነክር ነገር ይሁን እጃችን ላይ ይታወቀናል አይደለ? አሁንም ልክ እንደዚህ ይዘን በምናወዛወዝበት ጊዜ ይሄ እጃችን ነገሮችን ይረዳዋል። ምንድነው ሴንስ ያደርጋል ወይም ደግሞ የሆነ ስሜት የሚሰማል። ለምሳሌ ሲቀል ይታወቀናል፣ ሲከብድ ይታወቀናል፣ ሲቆራረጥ ይታወቀናል። ስለዚህ እጃችን ያነባዋል፣ ይታወቀናል። ልክ አይናችንን ጨፍነን ይሄ ነገር ጭንቅላት ነው፣ ይሄ አፍንጫ ነው፣ ይሄ አይን ነው፣ ይሄ ጆሮ ነው እንደምንለው ሁሉ የጭንቅላት ሁኔታ በዚህ መንገድ ይታወቃል። ሲቀል ይታወቀናል። እነዚህም ጥንክር የሚልበት ሁኔታ አለ። ልክ በዚህ መንገድ ከጨረስን በኋላ አሁን መልሰን እንለካለን። ስንለካ ይወርዳል ማለት ነው። አሁንም
አንዴ ሊሆን ይችላል፣ ሁለቴ ሊሆን ይችላል። በምን ያህል ጊዜ ነው መለካት ያለብን የሚለውን ነገር ደግሞ እያየን እንሄዳለን። የተወሰናችሁ ሰዎች አንድ 3-4 ሰው ያህል በቤታችሁ መለኪያው ያላችሁ ሰዎችና ቤት ውስጥ ሊያግዛችሁ የሚችል ሰው ካለ ብትደውሉልኝ በምን መንገድ ነው ልናወርደው የምንችለው፣ እንዴት ልንሰራው እንችላለን የሚለውን ነገር እየተናበብን አሁን እንዲያርጉ ቀጥሎ እንደዚህ አርጉ፣ አሁን ምን ይሰማቸዋል የሚለውን ነገር አብረን ልንሰራ እንችላለን። ልትደውሉልኝ ትችላላችሁ። ዞሮ ዞሮ እድሜ ልክ የሚወሰድ መድኃኒት እድሜ ልክ ግዴታ አይደለም። የሚቆምበት ሁኔታ ሊኖር ይችላል፣ ደግሞ መኖርም አለበት። እድሜ ልክ ያ መድኃኒት እየተወሰደ መቀጠል አለበት ማለት አይደለም ማለት ነው። ግፊትን በዚህ መንገድ እንዲወርድ ማድረግ ይቻላል።